ታኅሳስ 29 የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ነው። በተለይ በቅዱስ ላሊበላ በከፍተኛ ሁኔታ ልደቱ ይከበራል። አብዛኛው ምዕመናን ክርስቲያን ከተለያዩ የሀገራችን ክፍሎች ወደ ላሊበላ ታኅሳስ 29ን ለማክበር በጎርፍ ይጓዛሉ። ኢትዮጵያን የሚጎበኝ አብዛኛውን ቱሪስት እንደው በፐርሰንት የምናስቀምጥ 67% ቱሪስት ላሊበላን ለማየት ነው የሚመጣው። የላሊበላ አብያተ ክርስቲያንን ለመጎብኘት ነው የሚመጣው። የላሊበላ አብያተ ክርስቲያን በማን ተሰሩ ብለን ስንጠይቅ በቅዱስ ላሊበላ ነው የተሰሩት። ቅዱስ ላሊበላ እኮ ግን ንጉስ ነው። ቅዱስ ላሊበላ ብቻ ሳይሆን ንጉስ ላሊበላም ተብሎ ይጠራል። የኢትዮጵያ ንጉስም ነበር። ስለዚህ ንግስናው ይመለስ ስንል የላሊበላ መንፈስ ይመለስ እያልን ነው። ከዛሬ ስንት ዓመታት በፊት የተሰሩ አብያተ ክርስቲያናት ከዓለም ላይ በተለየ ፐርሴፕሽን በተለየ እይታ የተሰሩ አብያተ ክርስቲያኖች ናቸው። የዓለም ቱሪስት ወደ ኢትዮጵያ ሲመጣ ለመጎብኘት የሚጓጓበትም አንደኛው ፐርሴፕሽኑ እሳቤው ነው። ይህን ያሰቡት ደግሞ ንጉስ ላሊበላ ቅዱስ ላሊበላ ናቸው። ንጉስ ላሊበላ ቅዱስ ላሊበላ የኢትዮጵያ ንጉስ ናቸው። ስለዚህ ንግስናው ይመለስ ስንል የንጉስ ላሊበላ የቅዱስ ላሊበላ መንፈስ ይመለስ እያለን ነው። ምክንያቱም ንግስናው መንፈሳዊነት ይይዛል። የነ ቅዱስ ላሊበላን መንፈስ የያዘ ነው ብለን ስለምናስብ ነው። ስለዚህ ንግስናው ይመለስ ስንል በምክንያት ነው። ንግስናው ለኢትዮጵያ አንድነት፣ ለኢትዮጵያ ሰላም፣ ለኢትዮጵያ ምልክትነት ይመለስ ስንል በምክንያት